የወንዶች የመውለድ አቅምን ቼቲዞሂ የሚቀንሱ ዋና ዋና ጉዳዮች። በወንዶች የመውለድ አቅም ላይ ችግር የሚፈጥሩ ምክንያቶች በሶስት ዋና ዋና ክፍሎች ሊከፈሉ ይችላሉ። የጤና ሁኔታዎች፣ የአኗኗር ዘይቤ እና የአካባቢ ተጽዕኖዎች። 1. የዘር ፍሬ ሰርፍ ተያያዥ ችግሮች። የዘር ፍሬ ጥራት የሚለካው በሶስት መስፈርቶች ነው። ብዛት ተዘይት፣ በቂ የዘር ፍሬ አለመኖር። እንቅስቃሴ አይቴዞሂ የዘር ፍሬው ረጅም ርቀት ተጉዞ እንቁላል ጋር የመድረስ ብቃት። ቅርጽ ኤኪዮጂ የዘር ፍሬው ራስና ጭራ በትክክለኛው ቅርጽ ላይ መሆን፣ ይህ እንቁላልን ሰብሮ ለመግባት ወሳኝ ነው። 2. የሕክምና ምክንያቶች ቫሪኮሲል ሉአይቶቴው በኮለት አካባቢ ያሉ የደም ስሮች ማበጥ፣ ይህ ለወንዶች መውለድ አለመቻል ቁጥር 1 ምክንያት ተደርጎ ይወሰዳል። ኢንፌክሽኖች እንደ ጨብጥና ክላሚዲያ ያሉ በግብረ ሥጋ ግንኙነት የሚተላለፉ በሽታዎች። የሆርሞን መዛባት በፒቱይታሪ ሂፖታይሮይድ ወይም በታይሮይድ እጢዎች ችግር ምክንያት የሚመጣ የቴስቶስትሮን መቀነስ። 3. የአኗኗር ዘይቤና ልማዶች አኗኗራችን በቀጥታ በዘር ፍሬ ምርት ላይ ተጽዕኖ ያሳድራል። ሙቀት የዘር ፍሬ ለማምረት ኮለት ከሰውነት ሙቀት በ2-3 እጥፍ ቀዝቀዝ ማለት አለበት። ስለዚህ ጠብቅ ሶሪ ሙቅ ውሃ መታጠብና ላፕቶፕ ጭን ላይ ማስቀመጥ አይመከርም። ሱሶች ሲጋራ፣ ኒኮቲን የዘር ፍሬን ዲኤንኤ ሊያበላሽ ይችላል። ውፍረት የሰውነት ስብ መጨመር የወንድነት ሆርሞን ወደ ሴትነት ሆርሞን ኤስትሮጅን እንዲቀየር በማድረግ ምርቱን ይቀንሰዋል። ምን መደረግ አለበት? ወሳኝ ማሳሰቢያ የመውለድ ችግር በወንድም በሴትም በኩል 50-50 የመከሰት ዕድል አለው። ምርመራ ጥንዶች ለ1 ዓመት ያህል ያለ መከላከያ ግንኙነት አድርገው እርግዝና ካልተፈጠረ ሁለቱም እኩል መታየት አለባቸው። የምግብ ዝግጅት በዚንክ ዴይሱ በቪታሚን ሲ እና ኤ የበለጸጉ ምግቦችን መመገብ የዘር ፍሬ ጥራትን ይጨምራል። እረፍት በቂ እንቅልፍ ማግኘትና ጭንቀትን መቀነስ ለሆርሞን መስተካከል ትልቅ ሚና አለው።